ሰላም ሰላም ሰላም፣ እንዴት አደራችሁ? ደህና አደራችሁ? ቤተሰብ እኔ ያለ እስከብር መስኪን አለውና መጥቻለሁ ማለት ነው። ሆነ መፈስ ማለት ነው። ከቲክቶክ ላይ አለቅሽም አለኝና ወደ ዩቲዩብ እንደሚመጣኝ ጸሎት አደርጋለሁ ማለት ነው። በቃ ቲክቶክ ላይ እና ዛሬ የመጣው ደግሞ ማለት ነው ትላንት ቪዲዮ የለቀኩ ማለት ነው ዩቲዩብ ቲክቶክ ላይ ማለት ነው። እና በውስጥ መታችሁ እየሰደባችሁ ሰኒ እኮ ስራ ነው፣ ለምንድነው እንደዚህ የምትልኝ ያላችሁ። እኔ እኮ ትክክል ነገር ነው እኮ ያወራው፣ ስራ እንደሆነ ደግሞ አውቃለሁ እኔ። ስራም ይሁን መልካም ነገር ካፍሽ ላይ ይውጣ ነው እኔ ያልኩሽ ያለሽው ማለት ነው። ባለፈው አሁን ብሩኬ እንዴት በጥፊ መታ ብላችሁ እር አላችሁ። አይሚ ብሩኬ ስትመታ ቀን ስራ ነው አላችሁ። ብሩኬ አይሚ ሲመታ ቀን ደግሞ እንዴት አላችሁ። ትላንት ደግሞ እሷ ስታለቅስ እናንተ ጥፋት ነው ምናምን ብዬ እኔ ስለተናገርኩ ስራ ሆነ። እሷ ስቃ ሆነ ነገር ብላ ብትመጣ ኑሮ እኮ ትላንት በቃ ደስታችሁ አታውቅም። ይሁን እንኳን ጥላ ሄደች ብላችሁ ቀምሳችሁ ታራግፋላችሁ። እኔ እያልኩ ያለው መልካም ነገር ካፋችሁ ላይ ይውጣ ነው። ባለፈውም ከትላንት ወዳ ልክ ቪዲዮ እነሱ እንደ ለቆ በቃ እንደ እንትን ካሉ በኋላ ላይቭ ላይ ቁጭ ብለሽ የልጅቷን ብሌን ውስጥ አድርገሽ አስቀመሹ ማለት ነው። እዛ ጋር ምንድነው የምታሳይ? ደስ ብሎሽ እንኳን ተለይታ አይደች እኮ ሄዳሉ ብላ ነው እንትን ያለችው። አላየሽም? እሷ ብሌን ውስጥ ስትገባ አላየሽም? አንቺ ደግሞ ያንን ነገር ፈልገሽ ለበቃ ጥላ እንደምትፈልገሽ ያንን ነገር አረሹ። ግዴታ ባልና ሚስት በቃ መለያት አለባችሁ ብለሽ ማለት ነው። ያንን ነገር አረሹ። ለምን ይመጣል እንደዛ ነገር ማለት ነው? እንዴ ማስታረቅ መባል እነሱ ለስራ ሆኖ በቃ ስራ ነው። አንቺን መልካም ነገር አታረግም፣ መልካም ነገር አታሳይም። ስራ ነው፣ እነሱ ስራ ነው። ቦሮክ የሆነ ነገር ሲያደርግ ስራ አይደለም። አይም የሆነ ነገር ስራ ነው። ምላስሽን አንድ አርጊ፣ አቋም ኖርሽ፣ መልካም ነገር አስቢ ነው አልኩሻለን ማለት ነው። እኔ ስራም ይሁን ምንም ይሁን ማለት ነው። ግን አንቺ አመላካ እንትንሽ አንድ መሆን አለበት። በቃ ገባሽ? የሰው ውድቀት አትፈልጊ፣ የሰው መለያት አትፈልጊ። ሰይጣን ብቻ ነው የሰው መለያት የምንፈልግ። የምር እናንተ ግን እዚህ ቲክቶክ ላይ ያላችሁ እኔ እንጃ። አሁን እዛ ጋር ማለት ልጅቷ አለቀቀችም። እናንተ ራሳችሁ በቃ አሳፈራችሁ። ባትሄድ ኑሮ ራሱ አሳፍራችሁ በቃ እንደሄደች አርጋችሁ ብሌን ውስጥ አርጋችሁ ላይቭ ላይ ቁጭ ብላችሁ መለፍለፋችሁ ኢጂ ነው። በቃ ጥለሽ ኢጂ፣ ተስፋ ቁረጪ፣ እንኳን ሄድሽ። ግን ያንን ቀን አንቺ መልካም ነገር ብታስቢ ኑሮ ይሄ ስራም በቃ ኦዲየንስ እንደዚህ ያለ እነሱ ራሱ ይጨነቃሉ። ምክንያቱም ከዚህ አንቺ በሌላ ነገር ነው የምታስጨንቂ። ጥለሽ ሂጂ፣ ላንቺ አይገባም፣ እሱ እንደዚህ ነው እንዴ። እኔ ያልኩ ትክክል ነው። ስራም ይሁን ምንም ይሁን መልካም ነገር አስቤ ነው ያልኩሽ። መቼም ደግሞ ብሩክና ሃይሚ አይለያዩም። ታውቃለሽ። ስለዚህ ለምን መልካም ነገር አስቢ፣ ያንን ነገር አስቢ እንጂ እነሱ እንደመለያት አይችሉም። እነሱ እሱን ታውቃለሽ ማለት ነው። ጭንቅላት ላይ እሱን ታውቃለሽ። ስለዚህ እነሱ ለስራ በምንም እንደፈለጉ እየሆኑ ይምጡ። አንቺን በቃ መልካም ዛሬ ያወራሽው አውሪ፣ ነገም ደጋግመሽ ሰው ለመስታረቅ በቃ ገባሽ? እሱን ነገር አስቢ ነው አልኩሽ። አንቺ በተቀራኒ ነው ከሰው ጋር በተቀራኒ በተለይ ከብሩኬቶች ጋር በቃ እንደዚህ የብሩኬቶች እነሱ እኮ መልካም ናቸው። እኔ ላሉ የብሩኬቶች ሲያወራ የምትናደዱ ሰዎች ተናደዱ። እነሱ ምንም አያወሩም። በቃ እስቲ ያምጡልን ላይቭ ላይ ቁጭ ብሎ አይሚ ጥለሽ ሂጂ ወይንም ብሩኬ ጥለህ ሂድ ያሉ። ይህ የድሮ ማለት የሁለት አመት በፊት ከዚህ በፊት ሰላም ናት ሆነ ሰው ለአንተ አትገባም ያሉ ማለት ነው። እና ሰሚራን ሆነ ሰው ከዚህ በፊት እሱ ሪኮር ብቻ ነው የሚያቀኔ። እሱ ራሱ በእናንተ ጊዜ በቃ ጸብ የነበረ ጊዜ ፍቅሩ ሳገልጸ በፊት ድሮ ነው። ግን ፍቅሩ ከገለጸለት በኋላ የብሩኬቶች
ሀይሚ ላይ አመለካከታችሁ እንትን ብሎ አያውቁም ማለት ነው። ጥለህ ሂድ ለአንቺ ያገባ ምናምን እያሉ ትንፍስ ያሉ ነገር የለም። እናንተ ግን 24 ሰዓት ላይቭ ላይ ቁጭ ብላችሁ አንዴ ከሌላ ወንድ ጋር ትለጥፋላችሁ። አንዴ የሆነ ሰው ዘፈን እየዘፈነ ከመጣ ለሀይሚ አይደለም እየዘፈነ እሱ የራሱ ህይወት አለ፣ ለራሱ ነው የሚዘፍን። አንቺ ሄደሽ ልጅቷን ለመና ውስጥ ታስገባለሽ። ባለፈው ሆነ ልጅ እኔ አላቅም ስሙ ዘፈን ዘፈነ፣ ለሀይሚ አይደለም የዘፈነ ሜሽን አላረገም ሀይሚን። እዛ ከኮሜንት ስር ሙሉ ሀይሚ ለቅልቆ ማለት ነው የወንድ ችግር አለብኝ አለችው። ምክንያቱም ጥላቻ ለብሩኬ ጥላቻ ስላላችሁ ስለምትቀኑ እንደ ንግስት ስለሚያኗራት ስለምትቀኑ ነው። ገባሽ? ብሩኬም ወንድ ነው፣ ያም ወንድ ነው። እንደ እዛ ሄደሽ ከወንድ ወደ ወንድ ሄደሽ ለወንድ የምትለምኝ ይሄ ብሩኬ እዚህ ጋር ያለ እነሱ ሲጣሉ አታስታርቅም። ይሄ ምንድነው? የቅናት መንፈስ ስላለብሽ ብቻ ነው። አብሮ ያደጉ አጠገብ እያለ ሌላ ወንድ ጋር ሄደሽ እንደምለምን ታደርጋለች ማለት ነው። ልጅቷ ለመሸማቀቅ የወንድ ጥማት አለኝ ብላ ለእናንተ እንደነገረኝ ሁል ጊዜ ማለት ነው። እዛ ሄዳለሁ ኮሜንት ስር ያ ፎቶ ልጁ የዘፈነ ለሌላ እሱ ራሱ ህይወት ያለው ተሸማቀ። ልጁም እዛ ጋር ተሸማቀቀ። ቪዲዮ መበሰት ራሱ አይችልም። እዚህ ጋር ጅሎች ስላላችሁ ሆነ ፍቅረኛ ምናምን እሱ ቢኖር ምን ትላለች? እዛ ኮሜንት ስር አይታ ዶማንሽ ደንቆሮንሽ። አሁንም እልሻለሁ እኔ ተው ልጅቷን ተው፣ በቃ ልቀቋት እንዴ። ወይንም ደግሞ የምታስቢ ነገር አንድ መልካም ነገር አስቢ። በቃ መልካም ነገር አለ፣ እሱ ነገር አስቢ። የሰው ሀገር ነው እኮ አለሽው። ታፈቅራለች ሀይሚ፣ እንዴት እንደምታፈቅር ታውቃለሽ። ለስራም ይሁን ምንም ይሁን በደንብ ነው የምታፈቅረው፣ በደንብ ነው የሚያፈቅራት እሱ። እነዚህ መሀል ውስጥ ገብቶ የሚያላ ሰይጣን ብቻ ነው ሰይጣን። እና ይሄ ነው አልኳችሁ እንጂ እኔ ስራ እንደሆነ ጠንቅቄ ያውቃለሁ እላችኋለሁ። ዛሬ ለእናንተ ስራ እንደሆነ ካወቃችሁ እንደዚህም ቀጥሉበት። ስራ እንደሆነ መልካም ካፍሽ ላይ ይውጣ። ብሩክ የሆነ ነገር ሲያደርግ ርር አትበይ። ስራ ነው በያን ጊዜም ስራ ነው። በቃ እንደዚህ ነው፣ ትክክል አይደለም፣ ተመለሱ፣ አንድ ሆኑ፣ እንደ ዱራችሁ ሆኑ። ይሄ ነገር አንፈልግም፣ በአንድ አቋም ማለት ነው። አረ አንቺ ትለያለሽ፣ ቅምጥሌ ትለያለ፣ ቡቡዬ ትለያለ። ቅምጥሌ አንቺ እንደዚህ ነሽ፣ ቡብዬ አንተ እንደዚህ ማለታችሁን አቆሙና በአንድ አቁም። እነሱ ላይ የሚደብር ነገር ካለ ይሄ ነገር ትክክል አይደለም፣ ተመለሱ። ይሄ እኮ እንደዚህ ነው በሉ። በቃ ሰው ናችሁ፣ እነሱም ሰው ናችሁ።